ፕሪፖዚሽንስ ምንድን ናቸው? ፕሪፖዚሽንስ የምንላቸው ቦታና ጊዜን ገላጭ ቃላቶች ሲሆኑ ምንድነው እንዳያገባባቸው ቦታንና ጊዜን ሊገልጹ ይችላሉ። ስለዚህ ከሁለቱ አንዱን በአንድ ጊዜ ነው ግን ኦኬ። በመቀጠል ሶስቱም ዋና ዋናዎቹን ተለዋዋጭ ትርጉም ያላቸውን የቦታና የጊዜ ገላጭ ቃላቶች ትርጉማቸውንና አጠቃቀማቸውን እንደየአገባባቸው እንዴት ሊለያይ ይችላሉ የሚለውን እኔ ጊዜን ሲገልጹ ኢን ረዘም ያሉ ጊዜያትን ለማሳየት ትጠቀሙታላችሁ። ክፍለ ዘመናትን፣ አመትን እና ወራትን። ምሳሌ in June in 2021 in the 21st century ልትሉ ትችላላችሁ። on ልዩ ቀናትን እና የካላንደር ቀናትን ለማሳየት ትጠቀሙታላችሁ። on Monday, on July 4th, on my birthday እነዚህ ምሳሌዎች መሆን ይችላሉ። በነገራችን ላይ አስተውላችሁ ከሆነ ኢን ላይ ማለት ነው ኢን ጁን ነው ያልኩት። ኢን ጁን ብዬ ቁጥሩን የትክክለኛ ለማሳየት የተፈለገውን ቀን አይደለም ለይቼ ያሳየሁት ምንድነው ወሩን በሙሉ ነው። ኦን ላይ ግን ቀጥሎ ቁጥሩ ገብቷል። ኦን ጁላይ 4th ስለዚህ ትክክለኛ ስፔሲፊክ የሆነ ቀንን ልዩ ቀንን ለማሳየት ነው የተጠቀምነው ነው እነታቸው ግልጽ እንዲሆን። እሺ አት ትክክለኛውን የቀኑን ጊዜ ለማሳየት እንጠቀመዋለን። ስለዚህ በቀን ውስጥ ያለ ጊዜ at 3 PM at midnight at noon at noon ማለት ልክ ከቀኑ 6 ሰዓት ላይ ማለት ነው። at midnight ደግሞ ማለት ከሌሊቱ 6 ሰዓት። ኦኬ ቦታን ተናጋሪ ሲሆን ኢን ሰፊ ቦታዎችን ለማሳየት እንጠቀመዋለን። ለምሳሌ ሀገር፣ ከተማ፣ ሰፊ ቦታና ቤት። ምሳሌ in France, in New York, in the room እዚህ ምሳሌዎች ማን ይችላሉ። ኦን ደግሞ መገኛው ከላይ እንዳለ ለማሳየት ወይም አንድ ነገር መገኛ በሌላ ቦታ ላይ መሆኑን ለማሳየት እንጠቀመዋለን። ምሳሌ on the table, on main street, on the bus ልትሉ ትችላላችሁ ማለት ነው። ኦኬ at ልዩ ቦታ ለማሳየት ትጠቀሙታላችሁ። ምሳሌ at the corner, at the bus stop, at the entrance እነዚህ ምሳሌዎች መሆን ይችላሉ ማለት ነው።